ዘመነ እኮ ሴት ሲበዳ እኮ ገደሉት። ሴት ሲበዳ ሞተ። መቼ? ኧረ አልሰማህም? ሞተ። ዋይ ጀግና ናት። ምን ሲያደርግ ተጨረሳችኋል? ባህር ዳር ጓደኛሽን በርቶብሻል። በእውነት በእውነት ይቺ የባህር ዳር ልጅ በፍጹም ዘሜ ሴት ሲበዳ ሞተ ብላ የተናገረች እንግዲህ ጓደኛሽን በርቶብሻል። እውነቱን ተናገር እዚህ ሚዲያ ላይ። የኔ ጓደኞች እሱን በረዥም እንጨትም አይነኩትም። በጫት እንጨት ነው ቂጡ የሚያስበዱት እሱን። ለምን? እሱ እኮ ሊዋጋ ሄዶ ሼል የሚመርጥ እኮ ነው። ዘመናዊ ለማኝ። እውነትሽን ነው ጌታን። እና መቼ ነው የሞተ ነው የምትይኝ? እዛው ሼሌዎች ናቸው አፍኖ የገደሉት ሲበዳ። እኔስ እምቢ ያለሽ ይመስለኛል ዘሜ። ብዙ ትንሽ አልነካውም እሱን። የሰገጤ ለምን እምቢ ብለሻል? እኔ አልፈልገውም እሱን። ተበሳጭተሽበታል። በእውነት በረዥም እንጨት አብይ ራሱ ሲጠይቀኝ አልፈልገውም አይመስለኝም። ኧረ ጌታን ሞጣዬ ወይ ዘሜ በጣም ጨከንሽበት። የባህር ዳር ሰው እኮ ነሽ። እኔ አንድ የምፈልገው እንትን አለው። የአንተ ጓደኛ ማነው ስሙ? ማን ነው ይሄ? ማን ነበረ ኮፍያ የሚያደርገው? ለወርቁ ነው። አዎ ወርቁዬ። እንዴት በቃ እንደው አሞራ ግብ ግብ ምን የሚባለውን ነበር የምሰጠው ለሱማ። አሞራ ግብ ግብ ደግሞ ምን አይነት ነው? ከኋላ አዎ። እግዚኦ ግን የባህር ዳር ሰው ነሽ? አዎ ሞጣዬ። አይመስለኝም። እና አሁን ወርቁን ነው የምትይ? አሁን አሞራ ግብ ግብ ወርቁ አይተህ ነው እንደው ባገኘው ገለባ ብቻ ነው የምሰጠው። እየሰማሽ ነው? ከታች ይኖራል። እንደው ደስ ይለኛል እንደው ባገኘሁት። ለምንድን ነው ደስ ያለሽ? ወርቁ በቃ ወደዋለሁ። ገንዘቡን ነው እንጂ አሁን የሆነ ደሃ ቢሆን አትወጂው። እሺ እኔ ገንዘብ ምን ያደርግልኛል? እንዴት ተወደድሽው ታዲያ? ወርቁ በቃ ደስ ይለኛል እንዲሁ በቃ እንዲሁ ማለት እወደዋለሁ። ዝናቡን አልወደውም። ለምን? እኔ ወርቁዬ ነው የምወደው። ወርቁዬ የምወደው አይ ሴቶች እናውቀዋለን። እሱስ አሁን ከሰረ ንብረት ሁሉ ጠፋ ቢባል ወርቁ የሚባል መጥፋት አለበት ነው እንዳለ። ጓደኞችን ሁሉ በርቷቸዋል። ወርቁ አይተህ ነው? ምን ጓደኞችን ሁሉ በርቷቸዋል። ያንቺን? አዎ እውነታውን ስነግርህ ዘመነ በርቶኛል። ምን ዘመነ በርቶኛል። ግን ከአንድ ጊዜ በላይ አልደገምንም። እሺ ከዛ ደግሞ የእሷ ነኝ የምትባል ጓደኛ አለችኝ። ማን ትባላለች? የእሷ ነኝ። እሺ እሷን ሊበዳ ሲል ቆልምም አድርጋ ደፍታ ጣለችው። ሞተ ነው የምትይ? ግፍት ነው እንጂ ያለው ግፋውና በዛው እንደው ጌታዬ። እንደናንተ አይነት አጋሚዎች ግን ቂጣቸው የቀረና አሁን ወርቁ አይተህ ነው ባንቻፍ የሚነገር ነበር። በእውነት ሶሻል ሚዲያ ላይ ወጥተሽ አሁን ይሄን የቀረና ቂጥሽን ለማሳየት ስትመጭ ራሱ ነው በስባሳ ሻሻ ቺኮ የውሻ በጨው አይነካትም ነው አይቻየዋት። አሁን አቶ ወርቁ አይተህ ነው ማለት በጣም ትልቅ ሰው። እንዲህ አይነት ውሸታም አማራ አንደኛ የብልግናዋ ቃላቶችን እንኳን ሊናገር ይፈራ። ሴቶች አማራ ከሆናቸው አይታችኋል። ሲገባል ኔጋ እንዲህ እንኳን እነሱ የሀዲያ ልጆች አይታችኋታል። እየተሸማቀቀች ነው የምትዋራው። ተመልከት። ዘመንን በፖለቲካ አስተሳሰቡና በሚሰራው ካድሬነቱ መቃወም ሌላ ጉዳይ። እንዲህ ብሎኝ እንዲህ አርጎኝ አድርጎኝ ምናምን ወራዳ ነሽ። ይህን ቅርናታም ቂጥሽን ይዘሽ እየመታሽ ይህንን መቀመጫሽን አታቀረኝብን። ችኮ አሁን እኮ ሰው እኮ አታስቀርም። እንዲህ አይነት አጋሚዎች የአማራ ጥላቻችሁ በተለይ ወርቁን ማምታነሽው ቅድም አውቄ እንደዚህ ላዘረዘረሽ ነበር ያስቀጠልኩሽ። ቅርናታ
ወርቁ አይተነው እንኳን እንዳንቺ አይነቱን ሊያየው ይቅርና እኔ እውነቱን ልንገርሽ ዳኛው አለ እኮ ይችን ዙራያት በእውነት ቅርናት አምናት ይቻው ፀጉሯን አይታችኋታል? ቂጧ ምናምን እንደዚህ መቀመጫ ቆሻይ ቡልሺት ወርቁ የኔም ቤት የሚባሉ ሴቶችን ማግባት የሚችል እንዴ ወርቁ እኮ ስታንዳርድ ያለው ሰው ነው። አንቺ እንዲያውም ማሰብሽ ወርቁ እንዲህ ቢያረገኝ ጓደኞች እንዲህ አርጓል። የአንቺ ጓደኞች ከአንቺ የባሱ ይሆናሉ እንጂ የተሻሉ አይመስሉኝም። አየሁሽ እኮ ፕሮፋይልሽ ሁሉ የቆሸሸ ቀሚስ ያልቀየርሽ ዱቄታ እግርሽ መታጠብ ያልቻልሽ እንዴ ወርቁ እኮ በሚሊዮን ዶላር መኪና የሚሄድ ሰው ነው። በግል አውሮፕላን የሚሄድ ሰው እኮ ነው። እንዳንቺ አይነት ቅርጭጭታ አምባሻ አንጀትሽን አጣብቆ ሊገልሽ የደረሽ ትግሬ እኔ በዚህ ደረጃ ጥላቻ፣ በዚህ ደረጃ ቆሻሻ ሁለተኛ እንዳትመጪ ወደዚህ ቡልሺት